ምዕራፍ 14 በሰንበት ከፈሪሳውያን አለቆች ወደ አንዱ ቤት እንጀራ ሊበላ በገባ ጊዜ እነርሱ የሚጠባበቁት ነበረ። እነሆ ሆዱ የተነፋ ሰው በፊቱ ነበረ። ኢየሱስም መልሶ በሰንበት መፈወስ ተፈቅዷልን ወይስ አልተፈቀደም ብሎ ለሕግ አዋቂዎች ለፈሪሳውያን ተናገረ። እነርሱ ግን ዝም አሉ። ይዞም ፈወሰውና አሰናበተው። ከእናንተ አህያ ወይም በሬው በጉድጓድ ቢወድቅ በሰንበት ወዲያውም የማያወጣው ማን ነው አላቸው። ስለዚህም ነገር ሊመልሱለት አልተቻላቸውም። የታደሙትንም የከበሬታ ስፍራ እንደመረጡ ተመልክቶ ምሳሌ ነገራቸው እንዲህ ሲል፣ ማንም ለሰርግ ቢጠራህ በከበሬታ ስፍራ ትቀመጥ። ምናልባት ከአንተ ይልቅ የከበረ ተጠርቶ ይሆናልና አንተ እርሱንም የጠራ መጥቶ እነዚህ ስፍራ ተውለት ይልሃል። በዚያን ጊዜ እያፈርክ በዝቅተኛ ስፍራ ልትሆን ትጀምራለህ። ነገር ግን በጠራህ ጊዜ ጠራህ መጥቶ ወዳጄ ሆይ ወደ ላይ ውጣ እንዲል ሄደ በዝቅተኛው ስፍራ ተቀመጥ። ያን ጊዜም ከአንተ ጋር በተቀመጡት ሁሉ ፊት ክብር ይሆንልሃል። ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳልና ራሱን የሚያዋርድ ከፍ ከፍ ይላል። የጠራውንም ደግሞ እንዲህ አለው፣ ምሳ ወይም እራት ባደረግ ጊዜ እነርሱ ደግሞ በተራቸው ምናልባት እንዳይጠሩ ብድራትም እንዳይመልሱልህ ወዳጆችህንና ወንድሞችን ዘመዶችህንም ባለ ጠጎች ጎረቤቶችን አትጥራ። ነገር ግን ግብዣ ባደረግ ጊዜ ድሆችን፣ ጉንድሾችን፣ አንካሾችን፣ ዕውሮችንም ጥራ። የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይመለስልሃል። ከተቀመጡት አንዱ ይህንን ሰምቶ በእግዚአብሔር መንግሥት እንጀራ የሚበላ ብፁዕ ነው አለው። እነርሱ ግን እንዲህ አለው፣ አንድ ሰው ታላቅ እራት አድርጎ ብዙዎች ጠራ። በእራትም ሰዓት የታደሙትን አሁን ተዘጋጅቷልና ኑ እንዲላቸው ባሪያውን ላከ። ሁላቸውም በአንድነት ያመካኙ ጀመር። የፊተኛውም መሬት ገዝቻለሁ፣ ወጥቼም ላየው በግድ ያስፈልገኛል፣ ይቅር እንድትለኝ እለምንሃለሁ አለው። ሌላውም 5 ጥምድ በሬዎች ገዝቻለሁ፣ ልፈትናቸው ሄዳለሁ፣ ይቅር እንድትለኝ እለምንሃለሁ አለው። ሌላውም ሚስት አግብቻለሁ፣ ስለዚህም ልመጣ አልችልም አለው። ባሪያውም ደርሶ ይህንን ለጌታው ነገረው። በዚያን ጊዜ ባለቤቱ ተቆጥቶ ባሪያውን ወደ ከተማ ጎዳና ወደ ሳለች ፈጥነህ ውጣ፣ ድሆችን፣ ጉንድሾችን፣ አንካሶችን፣ ዕውሮችን ወደዚህ አግባ አለው። ባሪያውም ጌታ ሆይ እንዳዘዝከኝ ተደርጓል፣ ገናም ስፍራ አለ አለው። ጌታውም ባሪያውን ቤቴን እንዲሞላ ወደ መንገድና ወደ ቅጥር ውጣና ይገቡ ዘንድ ግድ በላቸው አላቸውና ከታደሙት ከነዚያ ሰዎች አንድስ እንኳን እራቴን አይቀምስም አለው። ብዙ ሕዝብም ከእርሱ ጋር ይሄድ ነበር። ዞርም ብሎ እንዲህ አላቸው፣ ማንም ወደ እኔ የሚመጣ ቢኖር አባቱንና እናቱንም ሚስቱንም ልጆቹንም ወንድሞቹንም እህቶቹንም የራሱንም ሕይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። ማንም መስቀሉን ተሸክሞ በኋላ የማይቀመጥ ደቀ መዝሙሬ ሊሆን አይችልም። ከእናንተ ግንብ ሊሰራ የሚወድ ለመደምደሚያ የሚያበቃ ያለው እንደሆነ አስቀድሞ ተቀምጦ ካሰራውን የማይቆጥር ማን ነው? ያለዚያ መሰረቱን ቢመሰርት ሊደመድመው ቢያቅተው ያዩት ሁሉ ይህ ሰው ሊሰራ ጀምሮ ሊደመድም አቃተው ብለው ሊዘብቱበት ጀምራል። ወይም ሌላውን ንጉሥ በጦርነት ሊያጋጥም የሚሄድ ከ2,000 ጋር የሚመጣበትን በ1,000 ሊገናኘው የሚችል እንደሆነ አስቀድሞ ተቀምጦ የማያስብ ንጉሥ ማን ነው? ባይሆንስ ሌላው ገና ሩቅ ሳለ መልእክተኞች ልኮ እርቅ ይለምናል። እንግዲህ እንደዚሁ ማንም ከእናንተ ጋር ያለውን ሁሉም አይተው ደቀ መዝሙሬ ሊሆን አይችልም። ጨው መልካም ነው። ጨው አልጫ ቢሆን ግን በምን ይጣፍጣል? ለምድር ቢሆን ለፍግ ለመቆለያም ቢሆን አይረባም፣ ወደ ውጭ ጥሉታል። የሚሰማ ጆሮ ያለው ይስማ። ወስብሐት ለእግዚአብሔር ወላዲቱ ድንግል ወመስቀሉ ክቡር።